ያፌት ቤት ተገኝቷል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ላይክ በማድረግ በቅንነት አበረታቱኝ። እንግዲህ ሐረግ ድራማ በጣም ልብ አንጠልጣይ የሆነ ነው። ያፌት ቤት ሄዷል። እንግዲህ ቢኒያም ለምንድነው ንግግራችሁን ችግራችሁን በንግግር አትፈቱትም? ተነጋግራችሁ ለምን አትፈቱትም እያለው ነው እንግዲህ ቢኒያም። ነገር ግን ያፌት ቆይ ምንድነው የምንፈታው? የሞተችዋን እናቴን ይመልስልኛል እያለ ነውና ይህ በፊቱን ችግር እንግዲህ አሁን ናታን ላይ እንትን እያለ ነውና ኤፍራታን ያው እየተጠቀመባት ነው እንግዲህ ያፌት። ኤፍራታ ምንም ጥፋት የለባትም። ነገር ግን ናታንን ለመበቀል ሲል ብቻ ኤፍራታን እየተጠቀመባት ነው። በመሀል ኤፍራታም እየተጎዳች ነው። ምክንያቱም ናታንም ሲጎዳ ኤፍራታ ትጎዳለች። ኤፍራታ ስትጎዳ ናታንም ይጎዳል። ምክንያቱም ስለሚዋደዱ አንዳቸው ለአንዳቸው ሲጎዱ ሁለቱም ይጎዳሉና ያፌት በዛ ምክንያት ነው እንግዲህ የናታን ቤተሰቦች እንግዲህ የያፌትን እናት ምን እንዳረጉት አላቅም፣ ብቻ በሱ ምክንያት ነው አሁን ናታንን እየተበቀሉ ያለውና ያፌት ኤፍራታን ማግባት ፈልጋለሁ፣ የራሴ ምስት እንድትሆን እፈልጋለሁ እያለ ነው እንግዲህ። ይሄ ነገር ይሆናል ብላችሁ ታስባላችሁ? ያፌት ኤፍራታን ሊያገባት አይችልም። ምክንያቱም ናታንና ኤፍራታ በጣም ስለሚዋደዱ እነሱ መለያየት የለባቸውም። በዚህ በኩል ቤዛም አለች እንግዲህ ጠላታቸው በስቷል። ቤዛም ነገር እየጠነሰሰች ነው፣ በዛም በዚህም ብላ እነሱን አለያይታ ናታንን የራሷ ብቻ ማድረግ ነው የምትፈልገውና ናታን በባለፈውም እንዳያችሁት እንግዲህ እኔ በማንም የዋፊትና አስመሳይ አፍ አልታለልም ብሎ ነበረ። እንግዲህ ለኤፍራታ ናታን እኔ ቤዛን አልወዳትም፣ ምንም ቅንጣት ታክል ፍቅር የለኝም ለቤዛ፣ ነገር ግን አዘኔታ አለኝ እያላት ነበረ። ኤፍራታ ደግሞ ቤዛ ምንም ይሁን ምን እህቴ ናት፣ አብሮ አዳጌ ናት እያለች ነበረ። እንግዲህ ሁለቱም የዋሆች ናቸው፣ ለሰው እምራሩ ናቸው እና ቤዛ ምንም ነገር ክፉ ነገር እንዲደርስባት አልፈልግም እያለች ነው። እና ናታን እኔ ለሷ ምንም ፍቅር የለኝም፣ ነገር ግን አዘኔታ ብቻ ነው እያለ ነው እንግዲህ። ቤዛ ደግሞ በሌላ በኩል ተንኮል ነው እየጠነሰሰች ያለችው እነሱን ለማጥፋት፣ በተለይ ኤፍራታን ከናታን እንዴት አድርጋ እንደምታርቅ እንግዲህ ሰዎችን ገዝታለች፣ በብር ቀጥራለች። እና ሉሊትም ምንም ይሁን ሞታም ይሁን ጠፍታ ብቻ እኔ ኤፍራታ ከአጠገቤ እንድትርቅና እንድትጠፋ ነው የሚፈልገው እያለች ነው። ሉሊትም እንግዲህ ከሉሊት ጋር ቤዛና ሉሊት ተባብሮ ኤፍራታን ለማጥፋት እያሰቡ ነው እና ብዙ ሰዎችን ለመጉዳት እያሰቡ ነው። ኤፍራታን ብቻ ሳይሆን ገኒንም ጽዮንንም ነው እና በዙሪያዋ ያሉትን ሰዎች ሁሉ ለማጥፋት እያሰቡ ነው። እንግዲህ ይሄ ነገር ይሳካል አይሳካም የሚለውን አብረን የሚናይ ይሆናል። ግን ይሄ ተንኮል እስከ መቼ ነው? ቤዛ እኮ አልማር ብላ ነው እንጂ ከዚህ በፊትም ባደረገችው ነገር ስላልተሳካላት በሱ መማር ትችል ነበረ። ናታን ላይ ባደረገችው መስተፋቅር አልተሳካላትም። ለጊዜው ናታን ተወዛግቦ ነበረ ትንሽ፣ ነገር ግን እሱም አልዘለቀም። አሁንም ደግሞ የምትጠነስሰው ተንኮል ይዘልቃል? የሚዘልቅ አይደለም። የራሷንም ደስታ አታ የሰውንም ደስታ ለማሳጣት ነው በቃ እሷ አሁን ቁርጣ የተነሳችውና ውዶቼ ላይክ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። አመሰግናለሁ። በሌላ እስከምንገናኝ ቻው።